የልብ ጥቃት ይሄ ሃርት አታክ የሚባለው በእንግሊዝኛ አጠራር በጣም ብዙ ሰው ኢትዮጵያ ውስጥ እየገደለ እንዳለ ይታወቃል። በዓለም ላይም በጣም መሪ የአንበሳውን ድርሻ ከሚይዙ ገዳዮች ውስጥ አንዱ ነው። እንግዲህ ሚሽን 2 ኢትዮጵያ እያለን አንድ መኮንን የሚባል የታክሲ ሹፌር ይህንን ሃርት አታክ ሰስቴን አድርጎ አከመ ነው እና ያው እዛ እንግዲህ እያለን ማከም ከቻለን እዛ ሳንኖርም ይሄ ጉዳይ የሚታከምበት ሁኔታ ከዓላማችን ጋር ስለሚሄድ we do missions to end missions ስለምንል ለመስራት በጥቁር አንበሳ ሆስፒታል በፓይለት ፕሮግራም ለመስራት ተጀመረ ሞከረን። የመጀመሪያው ፓይለት 49 ሰው ተሰርቶ አሁን ደግሞ በአጠቃላይ ዛሬን ጨምሮ 100 ሰዎች 100 ህሙማን የታከሙበት ሁኔታ ነው ያለው። በጣም በሚያስደስት ሁኔታ ሁሉም በጣም ስኬት ተሳክቶ ከኢትዮጵያውያንም አልፎ እንግዲህ 6 ኢትዮጵያዊ ዜጋ ያልሆኑ ሰዎች 1 ከናይጄሪያ፣ 1 ከሱዳን፣ 2 ከሳውዲ አረቢያ፣ 1 ከፓኪስታን፣ 1 ከህንድ የታከሙበት ሁኔታ ነው ያለው እና ይህ በጣም የሚያስደስት እንግዲህ ስኬት ነው። ዛሬ 100ኛውም በማስመልከት እንግዲህ ከሎካል ካርዲዮሎጂስቶቹ ይሄ እንዲህ አይነት ነገር ያው ዋናው ክሬዲት የሚሰጠው እዛ ችግሩን በግንባር ተጋፍጠው ደከመኝ ሰለቸኝ ሳይሉ ይሄ ስለሌለ አልሰራም ሳይሉ ታትረው ለሚሰሩ ሐኪሞች ነው እንግዲህ ምስጋናችንን ማቅረብ የምንፈልገው። በመቀጠል ይሄንን እቃ ደግሞ በነፃ ሳንከፍል ለግሰው ይሄንን ስራ እንድንሰራ ላስቻሉን ድርጅቶች እነ ሜድትሮኒክ፣ እነ አበት፣ እነ ቦስተን ሳይንቲፊክ እና ባዮሴንሰርስ፣ ዌብስተር እና ትሩሞ እነዚህ ሁሉም እና የረሷቸው ካሉም በጣም ለማመስገን እወዳለሁ። እንግዲህ አንቺ ደግሞ እስኪ የተሰማሽን ነገር ንገሪኝ። ያው እንግዲህ እኔም ትልቅ ደስታ ነው የተሰማኝ በሃርት አታክ ኢትዮጵያ በድርጅታችን ስም በቦርድ አባላቶቻችን ስም እንዲሁም ደግሞ ይህንን ነገር ማድረግ እንድንችል በቁሳቁስም በሀሳብም ጊዜያቸውንም ደግሞ በመስጠት ለረዱን በእነሱ ስም እጅግ አድርጌ ላመሰግን እወዳለሁኝ። ይሄን ነገር ስንሰራ እንደምታውቀው እዛ ባሉ የልብ ሐኪሞች እዛ ባለው ቲም እንደ ሲስተር ኮኖ ባሉት አንድ ላይ በመተባበር ነው ይሄን የምንሰራው እና ያለ እነሱ ስራ ያለ እነሱ በጠንከር ይሄ ነገር እዚህ ቦታ ላይ አይደርስም ብዬ አላምንም እና ትልቅ ነገር ነው የተሰራው። ግን እንደው በሚቀጥለውስ ምንድነው አሁን የታቀደው ከዚህ በኋላስ? እንግዲህ እንዳልከውም 100 መኮንኖችን ለማዳን ችለዋል። መጀመሪያ እንግዲህ በሁለተኛው ሚሽን መኮንን እንደዚህ በልብ ጥቃት በመጣ ጊዜ ልቡ በቆመ ጊዜ መልሰን ልናተርፍ የቻልነው በእግዚአብሔር እገዛ በዛ ባለው በሎካል ቲምም በእኛም ቲምም ታግዞ አሁን ደግሞ ወደፊት ደግሞ ይሄ ጥያቄ መቼም መቀጠሉ አይቀርም። የሚቀጥለውስ ህመምተኛ ቢመጣ ምንድነው እየታቀደ ያለው? እሱን ደግሞ ትንሽ ብታሳውቀን ብዬ። እንግዲህ ሁሌ እንደምንለው ነው ኢትዮጵያ ትልቅ ሀገር ናት። በጣም ትልቅ ህዝብ ነው። ችግሮቹም በዛው ረገድ ትልቅ ናቸው እና ይሄ በመመላለስ በአመት አንዴ ወይ በአመት 2 እየተሄደ አባይን በማንኪያ የሚባል ነገር ይህ ነገሩን ሶልቭ ሊያደርገው እንደማይችል በዚህ ሰዓት ሁሉም ሰው የገባው ይመስለናል። ሚሽንን ማንቋሸሻችን ሳይሆን ሁሉም ሚሽን የሚሰራውን ሰው በሙሉ እናመሰግናለን። ነገር ግን ከሚሽን ተሻግሮ የኢትዮጵያ ችግር በኢትዮጵያውያን የሚፈታበት የአፍሪካ ችግር በአፍሪካውያን እንደምንለው የሚፈታበት ሞር ሰስቴነብል የሆነ አሁን እነዚህ 100 ሰዎች ሲታከሙ ያው ሁሉም በነፃ የታከሙት ነገር ግን 100ውም ምንም መክፈል አይችሉም ማለት አይደለም እና ያው በነፃ ራን የሚያደርግ ነገር ያው ደስ ይላል መስጠት ጥሩ ነው። ነገር ግን ሪሶርስ ደግሞ ሊሚትድ ነው እና ወደፊት እንግዲህ ከጥቁር አንበሳ ሊደርሺፕ ጋርም ስናወራ እንደነበረው የተወሰነ ነገር
መክፈል የሚችለውን የተወሰነ ነገር አስከፍለው መክፈል የማይችለውን ደግሞ በነፃ የሚያክሙበት ሁኔታ እንዲስተካከል ገበያውን ደግሞ ከፈት አድርጎ እነዚህ ግሎባል ዲቫይስ ካምፓኒስ ሰብሲዳይዝድ በሆነ ሁኔታ አሁን ዛሬ ለማትረፍ ሳይሆን ወደፊት ያው የኢትዮጵያ ኢኮኖሚ የአፍሪካ ኢኮኖሚ ኢንጀነራል በጣም እያደገ ያለ በፍጥነት የተሻሻለ ያለ አህጉር ነው። እንደ አህጉር ትልቁ ፖቴንሻል ፊውቸር ኦፍ ኤኒ ኢንዱስትሪ ተብሎ የሚታይ አህጉር ስለሆነ አሁን ደግሞ ማለማመዱና ነገሮች እንደው እንዲጀምሩ ትልልቅ ካምፓኒዎች እንዲረዱ እዛም ጥረት እያደረግን ነው። ዞሮ ዞሮ ምንድነው በፓይለት ማሳየት ነበረ፣ አሳይተናል። 100 እናት 100 አባት እንግዲህ 100 ቤተሰብ እንደማለት ነው። 100 ህሙማን ማከም መቻል ማለት ወደ 40% ከ50 ዓመት በታች ናቸው እነዚህ ሰዎች የታከሙት እና በጣም ወጣት ሰዎች ናቸው እና አብዛኞቹ ዛሬ ከልጆቻቸው ከቤተሰቦቻቸው ጋር እየሄዱ ነው፣ እየሰሩ እንግዲህ እያሳደጉ ነው ቤተሰቦቻቸው። ምንድነው ኢንዲሬክትሊም ወደ ኢኮኖሚው እየመለስናቸው ነው እነዚህን ሰዎች እና መንግስትም በጣም ሲሪየስሊ ሊያየው የሚገባ ጉዳይ ነው። ለምንድነው ይሄ ወርክ ፎርስ ነው። የ90 ዓመት ሰው አይደለም እየሞተ ያለው፣ የ80 ዓመት ሰው አይደለም እየሞተ ያለው ወጣቱ ሰርቶ አደሩ ነው እና እሱ ላይ በጣም በጣም ጥንቃቄ ተደርጎ ይሄ ነገር ተሳስቦበት ሊሰራበት የሚገባ ነገር ነው። ያው አንድ መፍትሄ የለውም፣ ግን ዞሮ ዞሮ ወደ በየቀኑ ኦፕሬሽናል የሚሆንበት ቀን ብቻ ሳይሆን ማታም ዊክዴይ ብቻ ሳይሆን ዊኬንድም የሚሰራበት ሁኔታ ሊታሰብበት ይገባል። እየታሰበበትም ነው እና በዚህ አጋጣሚ የፌዴራል ሚኒስትሪ ኦፍ ሄልዝ ያው ጋይዳንስ እየሰጠን አብረን እየሰራን እንገኛለን። ያው ይሄ ነገር እንግዲህ ይቀጥላል ብዬ አስባለሁ። ኤክሰለንት፣ ጥሩ ነው። እንግዲህ እኛ ሁሉ ጊዜ የምለው ምንድነው ህመሙ ከተከሰተ በኋላ ለማዳን መጣጣር ሁሌም ብዙ ገንዘብ ያስወጣልና ትንሽ ደግሞ አንዳንድ ሰዎች የሚጠይቁት ጥያቄ አለ፣ እንዴት ነው ይሄን ነገር መከላከል የሚቻለው የሚለውን ነገር ደግሞ ትንሽ ብታሳውቅ ለህዝቡ ጥሩ ይመስላል። በጣም በጣም ትልቁ ርካሹ ነገር በሚገርም ሁኔታ አብዛኛው አሁን የተሰራው እስከ 80% ይደርሳል። እስከ 80% መከላከል የምንችለው ጉዳይ ነው። ይሄ ስትሮክ የሚሆን ሃርት አታክ የሚሆን በተለይ እንደዚህ በወጣት ሰዎች ላይ እንትን የሚሉት ያው ማንከላከላቸው አሉ፣ ግን አብዛኛዎቹን መከላከል ይቻላል። ግን መከላከል እንግዲህ ሁሌ የምለው ነገር የሚጀምረው መገንዘብ ነው። መጀመሪያ ማታቂውን ነገር ልትከላከል አትችልም። ኤነሚ የመጣ መሆኑን ካላወቅሽ አትዘጋጅ፣ ኤነሚውንም አታቂውም። ስለዚህ አንደኛው መሰየሙ፣ ለምሳሌ ሃርት አታክ፣ የልብ ጥቃት ተብሎ ፎርማል ኤጁኬሽን ያልተማሩ ሰዎች እንዲገባቸው ምንድን ልክ ብለው ስለ ወባ ስታወሪ እንደሚያውቁ፣ ስለ ቲቢ ስታወሪ HIV ስትይ እንደሚያውቁ ሁሉ የልብ ጥቃት እና የአእምሮ የአንጎል ጥቃት ሲባል ምን እንደሆኑ እነዚህ ነገሮችን በቴሌቪዥንም በሬዲዮም በምንም ማሳወቅ ለአብዛኛው ህዝብ፣ አዲስ አበባ ህዝብ ብቻ አይደለም። ኢትዮጵያን ካሰብሻት አዲስ አበባ ትንሽ ነች እና ለህዝቡ እንዲደርስ በሚዲያውም በመገናኛ በሙሉ ማሳወቅ እና እንዴት ከዛ ካወቁ በኋላ ደግሞ እንዴት ነው መከላከል የሚቻለው? ደም ግፊት ምንድን ነው? እንዴት ነው ደም ግፊታችን የምንቆጣጠረው? ኮሌስትሮላችን ምንድን ነው? ኮሌስትሮል ራሱ እንግዲህ ከመጀመሪያው ነው መጀመሪያ ያለብን። ስኳር በሽታ ለምሳሌ ኢትዮጵያ ውስጥ በጣም አፍሪካ ውስጥ በጣም በፍጥነት እየተስፋፋ ያለው አሁን የስኳር ህመም ነው። እሱን መቆጣጠር መቻል። ክብደት በጣም ብዙ ሰው አሁን ድሮ አታይም ነበር እንደዚህ አይነት ነገር። በተለይ ኢትዮጵያ ቀጫጭን ሰው ነበር የምታየው። አሁን ግን እየጨመረ ይሄ እንደ ቦርጭ ቪሰራል ፋት እየበዛ ያለበት ሁኔታ ነው ያለው። የአመጋገብ ዘይቤ ቀስ በቀስ እንግዲህ በአብዛኛው ባህልም ነው። አሁን ጥሬ ስጋ እንደዚህ መብላት እንደ ካልቸር ተይዞ የቆየ ነገር ነው እና ቀስ በቀስ በአንዴ እንደው ድራኮኒያን የሆነ ሜዥር ከመውሰድ ቀስ በቀስ እያስተማሩ እንዴት መከላከል እንደሚቻል። መከላከል ግን የማንችላቸው ነገሮች ሲሆኑ
በጣም በአጣዳፊ ስለሆነ ሰው የሚገሉት ትልቁ እኛ እንግዲህ አጸያፊ ነገር ነው ብለን የተነሳበት ምንድነው ሰው እየሞተ አንድ ዜጋ እየሞተ በሚቀጥሉት 60 30 40 50 ደቂቃ ውስጥ እንደሚሞት እያወቀን ማዳንም ደግሞ እንደሚቻል እያወቀን ዝም ብሎ ያለን ሰው ገንዘብ የለህም ብሎ ማየቱ በቃ ጸያፍ ነው። አንድ ሀገር ማድረግ የሌለባት ነገር ነው ብለን የተነሳ ነው እሱ ነው። ስለዚህ ብንከላከልም አብዛኛውን ማንከላከላቸው ወደ 20% የሚሆኑት ስቲል ይመጣሉ። እዚህም ሀገር የትም ሀገር ያለ ነው ይመጣሉ። ሲመጡ ግን የእኛ አቋም እንግዲህ ገንዘብ ኖሮም አልኖረውም ያ ሰው መዳን መቻል አለበት። ከዳነ በኋላ ጥያቄ መጠየቅ መቻል አለበት። እሱን አይክፈል አይደለም somehow የሆነ ሲስተሙ ረን እንዲያደርግ እኮ ገንዘቡ መምጣት አለበት። ግን ቀጥታ ራሱ በሽተኛው ላይሆን ይችላል የሚከፍለው፣ ዶነር ሊሆን ይችላል፣ ኢንስቲትዩሽን ሊሆን ይችላል፣ ኢንሹራንስ ሊሆን ይችላል። somehow አብዞር መደረግ አለበት። አሁን እንደዚህ ስል ሁሉ ነገር በነፃ ይታከም አይደለም፣ እሱም አይቻልም። ግን ጊዜ የማይሰጡ አጣዳፊ ገዳይ ነገሮች ዜጋ እስከሆነ አንድ ሰው ዜጋ ማይሆን ከሱዳን ከሳውዲ ምናምን ሲያልፉ ነው እንግዲህ እነዚህ 6 ሰዎች ኢትዮጵያ ውስጥ በእኛ ሰርቪስ የታከሙት መታከም አለባቸው ብለን ተነስተናል። ቀላል ነገር አይደለም። ግን እስቲ እንግዲህ እግዚአብሔር ይርዳን፣ የሚቻለውን ነገር እናደርጋለን። አይ ጥሩ እንግዲህ እግዚአብሔር ይስጥልን፣ እናመሰግናለን። አሁን በተሳካው በዚህ በፓይለት ፕሮግራም የልብ ጥቃትን እንግዲህ 100 ሰዎች ተሰርተው ድነዋል። ትልቅ ነገር ነው። አሁንም መልሰን የምንለው በሎካል ቲሙ በኩል ነው ይሄ ነገር እኛ ቁሳቁሶቹንም ብንረዳ ይሄ ነገር ሊሳካ የቻለው እና እነሱን ነው በጣም ልናመሰግን የሚገባው። ጎብዙ፣ ቀጥሉ ነው የምንለው። አንተስ የምትለው ነገር? የኢትዮጵያ ሐኪሞች ይችላሉ። በጣም በጣም ጠንካራ ሰራተኞች፣ በጣም ጠንካራ ሐኪሞች አሉን። ግን እናስችላቸው። በጣም ሊሚት የሚያደርጓቸው ነገሮች አሉ። በጣም ውጣ ውረዱ ብዙ ነው። በተለይ ይሄ የልብ ጥቃት እና የአንጎል ጥቃት ላይ ስንመጣ እያንዳንዱ መድኃኒት፣ እያንዳንዱ መሳሪያ፣ የፕሮሲጀሩ ሶፊስቲኬሽኑ፣ የትምህርት ቤቱ ርዝመት እኔ 15 ዓመት ነው የተማርኩት እና የርዝመቱ ብዙ ስለሆነ የሞራል የማጣት ነገር ሊፈጥር ይችላል። ግን ይሄንን ነገር ሰፖርት አድርገናቸው ትክክለኛው ክፍያ ተደርጎላቸው ከፍለኛ ፋሲሊቲ ከተሟት ስላላቸው የኢትዮጵያ ሐኪሞች እንደሚሰሩ ይኸው አሳዩ። 100 ሰው ሲሰሩ እኛ አልነበርንም። ያው የተወሰኑ ዳይሬክሽን ኮንሰልቴሽን ምናምን ስናደርግ ነበር፣ ቨርቹዋሊም በዚህ በዋትሳፕም። ነገር ግን ራሳቸው ናቸው የሰሩት። እንግዲህ 100 ህይወት ያለምንም ሚሽን ማሳየት ችለዋል። ጥቁር አንበሳ ሆስፒታል። ስለዚህ ይሄ ኢትዮጵያ ሐኪም ስለማይችል ሌላ ሀገር ሄጄ ልታከም እሱ አይደለም። ኢትዮጵያ ሐኪም በደንብ ይችላል። ግን ትክክለኛውን ሰርቪስ፣ ትክክለኛውን ሲስተም፣ ትክክለኛውን መሳሪያ እና ትክክለኛውን ትሬኒንግ ዝም ብሎ መማር በቂ አይደለም። ይሄ ቴክኒካል ነገር ነው እያወራን ያለ ነው። በእጅ የሚሰሩ ስራዎች ናቸው፣ ሰርጀሪዎች ነው እያወራን ያለ ነው እና ትክክለኛውን ትሬኒንግ እንዲሰጥ በዚህ አጋጣሚ ሃርት አታክ ኢትዮጵያ እና ሚኒስትሪ ኦፍ ሄልዝ አምሪታ ሆስፒታል በሶስትዮሽ ተስማምተው እንግዲህ በአመት ወደ 6 የልብ ሐኪሞችን ቀዶ ጥገናም ወይ ኢንተርቬንሽናልም አነስቴዚያ ላይም የሚሰሩ ሐኪሞችን ወደ ህንድ ልከን ለማስተማር እንግዲህ ጫፍ ላይ ደርሰናል። እሱም በጣም ይሳካል ብዬ አስባለሁ። እንግዲህ one step at a time የድጋፋችሁ እንዳይለየን እኛ ቆርጠን ተነስተናል። እናመሰግናለን። Congratulations. Thank you. እንኳን ደስ ያላችሁ። Thank you.